አየር እየበላሽ ነው። በነፃ ትናፍሻለሽ እንደ ሰው ሀገር ዮናታን ግን ማለት አርቄ ነው ስትገርበረው ኦ ማይ ጋድ እንትን ያቱት ነው ምንድን ነው እንግዳችን ታስለምዳት ነው ታስለምዳታል እንዴ ይላል ያማል እንደው ዳዬ ዋን ጋይስ ኢንተርናሽናል ቭሎገር የሆነ ዘመች ከእንቅልፉ ተነስቷል። አሁን ድጋሚ መልስ ተኝቼ ነው ይሄን ሻት ለመቅረጽ እንጂ እንደዚህ አይደለም የተኛሁት። ግን ይኸው ተነስቻለሁ። ዋው ዋት አ ቢዩቲፉል ዴይ። እዚህ ጋር ስማርት ካርቴን ምናምን የሚባለው አይነት ጭቡ ነው ያለው። እንደዚህ ነካ ስታደርገው ይቀጥላል ራሱ። አቤት ቴክኖሎጂ! ግን በጣም ቀስ ብሎ ስለሚል እኛ እናፈጥንለታለን። ዘገም ያለ ነው ግን እሺኛው ይላል ያስቸጋሪ ነው አልገባኝ። ያ ጋይስ ጉድ ሞርኒንግ። ይሄ ነው ቪው። ያምራል እኮ ቪው ያምራል። ግን ይሄ ቪው ግን መልሼ መተኛት ብችል አቤት አቤት አቤት። እሺ ምን ነው ዛሬ የምናደርገው ደግሞ? እስቲ አብረን ሶ ጋይስ አስጄን የተነሳሁት እኔ ተኝቻለሁ በጣም። ስለዚህ ነቢኪ ምናምን የሉም፣ ማንም የለም ቤት ውስጥ። የት እንዳሉ አላውቅም። ግን እስቲ እሱን የት እንዳለ የማወቅ እንቅስቃሴውን አንዴ ቁርስ ከበላሁ በኋላ እናደርጋለን። ያማን እሺ ሰው ማለት ነው ጋይስ። መላጣ የመሆን አንዱ ጥቅም ምንድነው? ጠዋት ጠፍታችሁ ስትታጠቡ ሙሉ ፀጉራችሁ ሀሳቤ ይሄንን ነው። እንደዚህ ነው የምታጠቡት። እንደዚህ ሳይሆን እንደዚህ ነው። ሁሉም ቆዳ ነው። ሶ ዛሬ የኦቾግሌ ኤፒሶዳችንን የምንቀርጽበት ቀን ነው። ሶ ላይት ምናምን ሴታፕ ምናምን የያዙ ሰዎች ታች አሁን ደርሷል፣ የጠብቁኝ ነው። ከዛ ደግሞ ስንመለስ የሆነች ያዘዝናት እቃ ነበረች። እሷን አንፓክ እናደርጋታለን። የሆነች ቀይ ደረሰች። እዚህ በር ድረስ ነው ያመጡልኝ። እሱን አንፓክ እናደርገዋለን። አሁን ታች ወርደን ጀለሶችን እንቀበላቸውና ሴታፕ ያደርጉ። እንደዚህ ነገር ይመስላል። ይሄን ሴታፕ የምንሰራው እዚህ ጋር ነው። ይሄን የውጭ ሴታፕ የሚሆነው የማን ጫማ ነው? የኔ ጫማ ነው። እሺ በቃ አሁን እዚህ ከገባ በኋላ ነው ተስፋ። ስለዚህ እታች ወርደን ሴታፕዋን ነገር እናደርጋለን። መኪና ይላል እግዚአብሔር መኪና ተቀያየሩ። ሁለት ሰዎች መኪና ተቀያየሩ ነው። ይመች እንደዚህ ነው። መኪና ይቀያየራል። የሆነ ከላምበርጊኒ ኡሩስ ወደ ትንሽዬ ጤንዛ የምትመስል አሪፍ መኪና። ሰው እቃችን መጥተዋል። የሳይ አያችኋት? መኪናውን አያችኋት? አራተኛው ማይክሮፎን ማለት ነው። ይሄኛው ሶስት ብቻ ነው ያለው። if you want a guest you can just plug in የስልኩ ጋርና headphone just in case ከፈለግሽ ኦዲዮ ዳንት ለማለት። ኦኬ ናይስ just use this ኦኬ ለአራተኛው ሰው ሁለት ማይክሮፎን አለው። they're all charged you can use anything የወሩ ስለተውላል። እሺ ጋይስ ካችን ተቀበለናል። ተጋሪ ዘመድ ነው። ይሄ ነው እንግዲህ ለተበት equipment all the equipment for shooting it is here ያው እዚህ ጋር። እሺ ጋይስ እቃውን አስገብተናል። አሁን በጣም ስለጓጓው አንፓክ ለማድረግ ቀን
አንፓክ እናድርገው እነዚህ እስኪመጡና ሴታፕ እስክንጀምር ድረስ ሌትስ አንፓክ እናድርገው። አንፓክ ሌትስ ጎ። ወይ ይሄ እኔ ጋር አይደለም ይሄ ጀለስ ዛሬ ሊቀረጽለት ነው ዛሬ። ምንድን ነው የገዛችሁት? ምንድን ነው? ትራይፖድ ሶስት የምን የማይክ ትራይፖድ ነው የምትለው? ኦኬ ማይ ደውይላት። ምግብ በሰል እናደርጋለን። ይሄን ነው የምንሰራው። ይኸው ተጥሏል። ያው ኑድልስ ነው ናችን ይፍላላ ከተዋል ሮቤል አንዴ ከበራው በኋላ ይሰራል። እየተንቦለቦለ ነው። እዚህ ጋር እኔ እየሰራው ያለ ቁርስ፣ እዚህ ጋር ደግሞ ተፍተፍ የተባለ ነው። እዚህ ጋር እንደዚህ ነው። እኔ ደግሞ እዚህ ጋር ሳውንድ ነገር እየሆን እቺን ፊክስ እናደርጋታለን። ጋይስ ሴታፓችን ከሞላ ጎደል ይሄ ነው። እንደዚህ ነገር ነው። ሲጋር በልቻው ነገር ያስካክለ ነው። ካሜራው ይሄኛው ይዞርና እዚህ ጋር ይሆናል። ከሞላ ጎደል ይሄ ነው። እናስካክለው የተወሰነ ነገር ያማን። ከዛ አዲስ ሴታፕ ነው የማይኩ። በጣም ሲምፕል የሆነች ቀልበጭ ያለች ሴታፕ አለች። እቺ ጸዲ ነች። ፒሲው ላይ ያስፈልጋል። ቀልበጭ ያለች ጽድት ያለች ሴታፕ እቺ ሴታፕ እናደርጋታለን። ያማን ኦልሞስት ጉድ ቱ ጎ በቃ አሁን ገስታችንን እየጠበቀን ነው። እስከዛ ማስተካከል ነገር ብቻ ነው። ቤቲ ለመጀመሪያ ቀረጻ ቀን ያሰበውን ልብስ የለበሰውን ልብስ ራሱ ያገኘችው ምንድን ነው? እንደዚህ ለብሳ ነው ትቀረጽ። ቤካ ይህን ልብስ ለብሱ በጣም አቴንሽን እየሳበ ነው። የሰው እንዳለ ልክ ነው። ልብሱ ልክ ነው። እንደውም ማለት ነው ኖርማል ቀን በዚህ ሊዞር ይችላል ካልቆሸሸ። የመቆሸሽ ቻንስ ደግሞ ትልቅ ነው። መቀመጥ ምናምን በጣም ተጠንቅቀህ ካልሆነ ከባድ ነው። የትም መዘርፈጥ ግን ጫማ ትንሽ አያስበላ? ጫማ በጣም ነው የሚያስበላ። ሁሉም ነገር ልክ ሆኖ ጫማ አሁን መጥቷል። ይሄ ደግሞ ምንድን ነው? ስለዚህ የፊት ለፊቱ ሾል ማለት ነው። ሁለት ነው መሆን ያለበት። ከዛ እዚህ ጋር ሾል ማለት ነው ቁም ነገር። አልቤካ ኩካውን ሊገዛ ኩሊን በልቼ እኮ ነው። በልተህ ትንሽ ሶ ጋይስ ሴታፓችንን ጨርሰናል። የመጀመሪያ ኤፒሶድ ሊገባለት ነው። አልቤካ አለች። ይኸው እንደዚህ ነው። አሁን ይኸውላችሁ ብሬክ ላይ ነን። የቀረጻ ብሬካችን ላይ ነን።
ዝም ብለን ትንሽ ስናክስ ምናምን ልንገዛ ነው። ይኸው ማሂም እዚህ ጋር አለች with Arabic attire። እዚህ ሀገር ቢፈጠር እኔ እንደዚህ አይነት ሴት ነበር የምሆነው። የሀብታም ሚስት ናት። ስትር ያለች ሽታዋ ሴት ያስታውቃል። ስትር ያለች ሴት ሳይ የምንሸምት ይሆናል። ለላሳዎች ለስላሳስ አንዴ ለዛ እኮ ነው የጠራሁት። የጠራሁት እኮ አንተ ጋር ድራማ አለ ዝርዝር ብዬ ነው። ሳንቲም ሊኖር ይችላል። ለምን አምስት ድራማ አለው። እስኪ ምን ያውጣ ይሁን ኦ ያ 8 ድራም ምን ይገዛል? አይ ሚሪንዳ ብቻ አይደለም ፈልገው ኦሪዮ ብሉቤሪ ምናምን ትፈልጋለች። የመጀመሪያው ብሬክ ይላችኋል። ብሬክ አድርገናል። እንግዲህ በጣም ጸዴ እየሄደ ነው። ተረበናል። ማሂ ምንድነው የምንበላው? ስሞት እንጀራ ነበር ታውቃለህ? እንጀራ እንበላም። አንቺ እንጀራ ቤት ቺፖትሌ ቀምሼ አላውቅም። ጸዴ ነው ቺፖትሌ ነው። ሜክሲካን ፉድ በልተህ አታውቅም ኢትዮጵያ? ኧረ ሜክሲካን ፉድ እንቅመሶች። ሜክሲካን ፉድ ግን ፒስ ነው። ሜክሲካን ፉድ አይደል? ፒስ ነው። በጣም ጸዴ ነው። በጣም እሱን እንበላለን። ሮቤል ምን ነው የምትፈልገው አንተ? እኔ እንትን ማክዶናልድ። ኧረ ማክዶናልድስማ በቃ በጣም አንተ እኮ ትናንትና በልተህ። አዎ በቃ አይ ማክዶናልድስ አይበላም። በቃ ኬኤፍሲ ባን ተደርጓል። ከዚህ በኋላ ኬኤፍሲ የለም። ከዚህ በኋላ እንዴ እናንተ አፈቱም እንዴ? ስለዚህ ጋይስ የሆነ ምግብ መርጠን ቺፖትሌ ምናምን የሆነ ነገር መሞከር ነው። እንግዲህ ይሄ ቫኬሽናችን አይደለም፣ የ4 ዓመት ልፋት ቫኬሽና። ሁሉንም ምግብ ሞክረን ነው የምንሄደው። ሁሉንም ምግብ እንሞክራለን። ኮንፈርም 5 ኪሎ ሀገር ውስጥ ይቀነሳል። ሀገር ውስጥ ጋይስ ሮቤልም ማለት ነው የሆነ 3 ቀን የሆነው ዶናት እየበላ አገኘ ነው። ይኸውልህ ታመም ካሁን ምን መሰለህ ጥያቄው ከበቾጎድ ኤፒሶድ በኋላ ነው የምትታመመው በፊት ነው እንጂ በታመጋ ግን ኤዲት ማድረግ አለብህ። ይኸውልህ ሽንት ቤት እየፈሰስክ ኤዲት ታደርጋታለህ። ካስፈለገ እንደዛ መሆን አለበት። አዎ አትገዝገዝ። እኔና ሮቤልች ሆነ ቸኮሌት አግኝተናል። የማንዶና እናቀጥ ነው ቁርጥ አድርገን ይመግል ቺርስ አይደለም። አይ የመጀመሪያ ቀን ማሷ ስኒከርስ ቸኮሌት አልበሉም። ኧረ በእናትህ ትችላለህ። በእግዚአብሔር ስኒከርስ ኧረ ስጠኝ እያለች ነው እንግዳችን። አንተ እንግዳችን የምታስለምዳት ነው። አንተ ታስለምናታለህ እንዴ? እንግዳችን ያማል። ደስ ማሳለህ ሶ ጋይስ አሁን ኤፒሶዳችን ጨርሰናል። የት እንደምንበላ ልንመርጥ ነው። እንግዲህ የምታማርጠን ሊዱ ነች። እኛ ብዙ መደም አናውቅም። ስለዚህ ሜክሲካን ምግብ እንፈልጋለን። ቺፖትሌ እና ከዛ ሜክሲካን ወሰናችኋል። ሜክሲካን አሁን ጋይስ እንግዲህ አሁን ጋይስ አርብ ነው። ኤፒሶዳችን ቀርጸን ጨረስን። ሮቤል ይኸው ላይቭ ኤዲት እያደረገ ነው። አሁን በረከትም ከጀርባ ቪዲዮ እየሰራ ነው እና የድምፅ መጋጨት ስንበላ ደግሞ እናሳያቸዋለን። እንግዲህ እንደተለመደው ደግሞ ፋስት ፉድ ልንበላ እየወጣን ነው ከቀረጻ በኋላ ሮበለች we're going to be dropped at 41 የተሻለ ከተማዋን ከምታቅሰው ጋር ነው ያለ ነው። ምንድን ነው የሰራችሁ ነው የምታስብሉኝ? ሻይ ሰላም እንዴት ናችሁ? ወቸጉድ የዱባይ አምባሳደር ያቻላል ማህደር ሰልሷታል። ይሄ ብርሃኑ ማለት ነው። እርቦኝ እኮ ነው ብርሃኑ እንትናን ነው ያነጫነጨሽ ሮበለች ኤዲስ ልታረጊ ነው ገብተሽ አዳር ምግብ ነው። ስለዚህ ያው ጋይስ አይ ቲንክ ያዛኳቸው ነው ምግብ አልበሉ የዛጉ ነው not the shake side okay shake side is there the other side yes I take Al Khail road yes you're right you get it
ስለዚህ ቆይ ላጥፋው በቃ ከበላም በኋላ እንቀጥለው መሰለኝ አይ እንደዚህ አድርገህ ከረሳት እሷ በጣም ተጠያየፈች አይ አይኗን ምናምን ሸፈነሽ ማይ ሩባት በጣም ማለት ነው መሰለኝ ቀረጻው መብራት ልቤን ነው ዝቅ ያደረገው አዎ ልክ ነው አዎ ስለዚህ መጀመሪያ ሊዱ ጫማውን ትቀይራለች ስለዚህ ሊዱ መጀመሪያ ጫማውን ትቀይራለች ከዛ በዛው ቤቷን ቼክ አድርገን ምናምን ደሞ ወደ ጸዳ ወዳለ ሰፈር ምንድነው ይባላል ሰፈሩ አዚዚ ሪቬራ ሜዳን እዛ ነው የምንሄደው ጋይስ ሁሉም ሰው ደክሞታል አያዛኳቸው ነው ይሁን ግን ምን ማድረግ ይችላል እንዳዛከን ከገባው አይደለም ደሞ ሞር የምታዝገኝ አይ እኔ እኮ ኢንተርናሽናል ብሎገር ይሁን ዚማኒ ምን ማድረግ አልችልም ከዚህ በኋላ እንዴ እኔ ያስወጣኛ ከህይወቱ አንቺ ካስወጣማ ወቸጉ you are the kama for the life ከሎኬተ ከሎኬተ እና እንዴ ነበር ቀናችሁ ወይኔ ዮናታን በመስኮት ነው ሞረውራው ስልክ አይደለም ሶባ ሃርትላንድ ይባላል ምንድነው ሶባ ሃርትላንድ ይባላል አሪፍ የሶባ ዲቨሎፐርስ የሰሩት ጎረምሶቹ ብቻ ቀሩ it's one of the best ኦኬ ቼክ እናደርግ ይሆናል yes በጣም ተወጅ ቦታ ነው ሁሉ DIFC DIFC እሺ it's one of the best ምን አለው እዛ በጣም ቆንጆና ለግዠሪ ሬስቶራንትስ aesthetic places all time ሳይ ወደነው ነው ዝም ብለን ባጠገቡ እናልፋለን በቃ ቢልካን ተገባሽ ወይ ወደዚህ ልበልላችሁ እንደዚህ አስቸገርኩት በጣም ፈታ ያለ ኳስ ማያ ምናምን ስፋት አግኝተናል አሁን ወሬ ነው እየሄድን ያለ ነው ምግብ ቤት የዛኛው ብራንች ነው የሚለው እኔ ደግሞ ብራንች ብሬክፋስት ኤንድ ላንች ነው ኳስ አለች አየር እየበላሽ ነው በነፃ ትናፍሻለሽ ለሰው ሀገር ዮናታን ግን ማለት አርቄ ነው ስገርጎረው ኦ ማይ ጋድ እንትን ያ ነገር ኢላን ማስከለች ቴስላ አይደለም ሳይበር ትራክ ያችሁና ኢትዮጵያ እንደ ጉብኝት በሙዚየም ላስማረጋችሁ ምግብ ቤት እሺ ሊትል ኢስታንቡል አለ እሺ ሪቬራ 24 33 ደግሞ እዚህ ጋር ነው ተሻግረን እሺ እሱ ጋር ሪቬራ ባይትስ ዝም ብሎ ካፌ እሱም አለ ከዛ 34 ደግሞ ሙቾ ጎ ካፌ አለ የፌመስ እሱም እዚህ ጋር ተሻግረን ነው እስኪ አንዱን ጥራስ እስከሆነ ያለች ሪቬራ ነው አሁን አላለበት የሚቀርበን ሙቾ ነው ሙቾ የሚል በቃ ሙቾ ምንድን ነው ያለው ምንድን ነው ምግባቸው ምንድን ነው ምግባቸው I don't know the food type ግን መቀረበ ነው ያሳይ ታዲስታ እዚች ጋር ኳስ እየታየ ነው የማጫወታ ነው ከአውስትራሊያ ኢጂፕት ከአውስትራሊያ ያሳይ ማህደር በዱባይ መንገድ ላይ የኳተነች ነው ረቧታል የዚህ ጋር እንትን አስገባል በአይምሮ እየሰደብኩ ያለው ስድብ አይ በቮይስ ነው አስገባል እንደዚህ ይሄ የኔ ብሎግ የሚታወቀው በሮነቱ ነው እንዳለ ነው ሁሉም ነገር እንትን የሚለው ያለውን ሁኔታ ነው የሚያሳየው ከለም ኤዲቲንግ ናቲ ባርበር I am the best hairstyle in Dubai ሲቲ ዮሐን ግን ሰራ ተደነግጣለች በስመ አብ ኧረ እኔን ያሳል እኔ ልኑርበት አንተ የሆነ ነገር ፈልጥ አልወጣም ከውስጥ አይደለ ኢንትሩሲቭ ቶቴ የተናገርኩት በቃ ገብቷል ምን ያህል ቺፍ እየተሰማት እንደሆነ ማለት አትቅረጻቸው እሺ ዱሻውን የቀረጽኩት ብቻ ይዘሽ መብት አላት እኮ እንደ አንተ ሀገር መሰለህ መብት አላት ካንተ በላይ ነው መብት ያላት ሲጀመር እኔ እቁብ አላት የራሷ እቁብ ትላለች እንደ ቤት
ቤኪ በጣም ውሻ ብዙ ውሾች ነበሩት። ፓርቮ ቫይረስ ጨረሰበት። ኧረ ራቃት። እሺ አይ ያና ሰማ ተውኩት በቃ ከክፈል ምንድነው ያለች? ምንድን ያለች? አይ ቤኪ የራሱን መሰለኝ የገደላችሁ ውሾቹ። ወይኔ ያ ቪዲዮ ሲዘገንን እናንተ ይበልስ አዲስ ምን ሲመቷቸው ምናምን በጣም ቆይቷል። በይዙ እኔ አላየሁትም። ምንድን ነው ቲክቶክ እንዳላጠፋው ነው ታውቃለህ። አካውንትህን ነው የሚዘጋው። ምንድን ነው ቪዲዮ? ውሾችን እየደበደቡ እንደዚህ አንቀው ሰቅሏቸው። አዎ በህይወት አሉ ኢትዮጵያ ውስጥ እንዲህ ምናምን እያሉ ውሾቹ። ከዛ በዱላ እንደዚህ እየመቷቸው። ምን ሽ ነው እየተዝናኑ ነው። ከዛ ነው ምንድን ነው ዝም ብለው ጊዜ እንትን ለማለት ዝም ብለው ነው ካለ ምንም ምክንያት። አዎ በቃ ጀስት ውሻ እየገደሉ ቪዲዮ እዛ እየሳቁ ምናምን። ፊልም ላይ ያየናቸውን ብራንዶች ነው እየፈለግን ያለን። ፓፓ ጆንስ ምናምን ሲባል ሰምታችሁ ታውቃላችሁ? እንደሱ አይነት ፓፓ ጆንስ፣ ዌንዲስ፣ ባርንስ ኤንድ ኖብል፣ ባስኪን ኤንድ ሮቢንስ። እሱን አላውቅም ካለው የረሀብ ስሜት አንጻር እኔ አሁን ዱለት ነው የምፈልገው እኮ የምሬን እኮ ብትጠይቀኝ ዱለት ነው የምፈልገው። እንዲመጣ ዱለት ይሄ የበሰለ ነው ያልበሰለ? የበሰለ ዱለት በእንጀራና በዳቦ ከዛ ይወደ አዋዚ ያዋል ከዛ ቀዝቃዛ ዋና ኮካ ቀዝቃዛ ለስማ ያበረ ነበር የሚሆነው። ተስፋ ባይኖር ግን ለሰዎች ምን ይሆን ግን እሱን ወደ አዲስ አበባ ስንመለስ ከዛ እዚህ አልባሌ ምግቦች ፋስት ፉድ ወይኔ ዴቷ መጣ። ይኸውልህ ዴቷ መጣ። ጸዴ መኪና ይጣ ገና ከዚህ ነው የምታበራው መኪናዋ ላይ። ኦ ማይ ጋድ ዩ ሂር ቤብ ምናምን እያልሽ ነው። ላውራላት ለጊባች ወይኔ ማሂ በረሀብ ሰከረች። ሰከረችብን በረሀብ። ኧረ በቃ አንተን እየተንገዳገደች ነው። ሁላቸው ነው እዛ ጋር ህይወትን እሺ ሊሰደው ነው ለማድረግ ሮቤ ለእንዴት ናችሁ ለማዘግ ኧረ እኔ ተፈለፋት ያለው ነው ፌንት የሚበሉት ሴቶች ነበራችሁ እንዴ? ክላስ ፌንት የሚበሉት ሴቶች አወቃችኋቸው? ክላስ ለመቅጣት ነው ወይ? አይ ፌንት በልተው በቃ እንደዚህ የሚደረጉ ልጆች አሉ። አይ ሶስት አራት ልጆች ናቸው። ፌንት አድርጌ አውቃለሁ ግን በራብ አይደለም። በምንድን ነው ልንገርህ? አይደብርህ? በፔሪድ ፌንት ማለት ጋዴም እስቲ እግዚአብሔርን በይ። በመጨረሻ ይሄን መርጠናል መሰለኝ። ይሄው ይሄ ነው። እዚህ ነው የምንሆነው። ምግቡ ይሄ ነው። ሳልቀርጽ ገምቼው ነው በቀረጻሽ ገምቼው ነው። ያው ምግባችን ይሄ ነው ጋይስ። የመጀመሪያ ኤፒሶዳችን ዱባይ ላይ ቀርጸናል። ያበደ ነበረ። ትላንትና ፖስት ማድረግ ነበርብኝ። በየቀኑ ነበር ፖስት አደርጋለሁ ያልኩት። አልተሳካም ቀረጻው ስለነበር የወቸው ጉድ። ከዚህ በኋላ ግን ወጥረን ፖስት እናደርጋለን። የዛሬ ቪዲዮ ነበር። ይመቻችሁ። ፓፓይ